ተመልካቾቻችን አሁን ያደረሰን ዜና አለ። የኢትዮጵያው ጠቅላይ ሚኒስትር በስንዴ ምርት ከአፍሪካ የሚቀድመን የለም አሉ። እንግዲህ እንደሚታወቀው በስንዴ እንግዲህ ብዙ ስንለምን ቆይተናል። አሁን ግን በአፍሪካ ውስጥ ቀደምት የስንዴ አምራች ኩባንያ መፍጠር ችለናል ብለዋል። የስንዴ ምርታችን በአፍሪካ ከፍተኛ ከመሆኑ የተነሳ በግብጽ 2 ወይ 3 እጥፍ እንደምንበልጥ ተናግሯል። ለዚህ ማሳያው ደግሞ ለስንዴ ብር 1 ብር ከፍዬ አላቅም። ከዚህ ቀደም ኢትዮጵያ በስንዴ ትደጎም ነበር። አሁን ግን አስፈላጊውን ነገር ስለተደረገ ስንዴ ምርታችን እጅግ ከፍ ስላለ የስንዴ ድጋፍ አያስፈልገንም በማለት እንግዲህ የኢትዮጵያ ጠቅላይ ሚኒስትር ተናግሯል። ኢትዮጵያ ጠቅላይ ሚኒስትር በዚህ ጉዳይ በድፍረት መናገር እንደሚችሉ ተናግሯል። በሌላኛው ዜና ደግሞ ታዋቂው ቲክቶከር የሆነችው ጃኒ መታሰሯ እየተዘገበ ይገኛል። የስራ ምክንያት እና ምንጭ ምን እንደሆነ እስካሁን በግልጽ የታወቀ ነገር የለም። ግን የሶሻል ሚዲያ ንግግሯ ሊሆን እንደሚችል እየተነገረ ይገኛል። በሶሻል ሚዲያ የሚያስተላልፉት ምንድነው መልእክተው የሚለውን እንግዲህ የምናይ ይሆናል። በሶሻል ሚዲያ ጃንዬ ምን አለችም ምን ብላ ነው ለዚህ ጉድ ራሷን ያጋለጠችው የሚል አብዛኛውን ንግግር ውስጥ ገብታለች ማለት ነው። ውድ ተመልካቾቻችን በዚህ ዙሪያ ተጨማሪ ዜና ሲኖር የምንደርስ ይሆናል። ከድሬዳዋ ከሐረር የምንሰማውን አዲስ ነገር ካለ የምናደርስላችሁ ይሆናል። በሌላኛው ዜና ዛሬ የጆን ኤፍ ኬኔዲ ወንድም የተገደለበት ቀን ነው። በኒውዮርክ ሴኔት አባልና የፕሬዝዳንት ጆን ኤፍ ኬኔዲ ወንድም የነበሩት ሮበርት ኬኔዲ በጥይት የተመቱት 1960 ዓመተ ምህረት በዛሬው ቀን ነበር። ሮበርት ኬኔዲ ከተገደሉበት በሎስ አንጀለስ በፕሬዝዳንታዊ ምርጫ ፍክክር ለደጋፊዎቻቸው ንግግር ካደረጉ በኋላ ሮበርት ኬኔዲ በታላቁ ወንድማቸው የፕሬዝዳንትነት ዓመታት የመጀመሪያው ስልጣን ዓመታት ጠቅላይ አቃቢ ሕግ ሆነው ሰርተዋል። በሲቪል መብት መከበር ያላቸው አዎንታዊ አቋም ስለሚታወቅ በጥቁሮች ዘንድ ተሰሚነትና ተከባሪነትን አግኝቷል። በቪየትናም ጦርነት እንዲቆምና ልዩነት በውይይት እንዲሆን የያዙት አቋም ከፕሬዝዳንት ጆንሰን ጋር አጣልቷቸዋል። የጆንሰን ፖሊሲዎችን ተቃውሞ ለሁለተኛ ምርጫ የሚወዳደሩ ከሆነ ዴሞክራት ፓርቲ ለሁለት ይከፍላሉ ብለው እስከ መዛት በመድረሳቸው ጆንሰን መወዳደሩን ተገድለዋል። በቀለምና በአመጣጣቸው የተለያዩ የአሜሪካን ህዝቦች አንድ ለማድረግ ይችላሉ ተብሎ በጥቁሮች በነጮች ተስፋ የተጣለባቸው ነበር። የማርቲን ሉተር ግድያን ተከትሎ ጥቁሮች በነጮች የበቀል እርምጃ ለመውሰድ በግለት በተነሱበት ወቅት እንዲረጋጉና የመከሯቸው ሮበርት ኬኔዲ ነው። ወንድማቸው በነጭ መገደላቸውን አውስተው የሉተር ግድያ ነጮች ሁሉ የሚፈልጉት ነው